ትዳር ካላቸው ሴቶች ትክክለኛ እርካታ የሚያገኙት 20% አይሞሉም 80% እርካታ ያውቁ 80% የትዳር ውስጥ ያሉ ሴቶች እርካታ ያውቁ 80% ብቻ አይደለም አብዛኛው ሰው አያውቅም እርካታ ምን እንደሆነ የማይታወቅም በዚህ ምድር ላይ እስካሁን ድረስ ሰው ልጅ አገኘ የሚባለው እርካታ ወንድና ሴት ተገናኝተው ስረኩ ያለው እርካታ አይነት የለም ምድር ላይ የለም ማንኛውም ነገር እንደዚህ አይነት የለም ኢቭን ለሴኮንዶች አይምሮሽን አታውቂም የት እንደሽ ማታውቂ እውነተኛ እርካታ ሲሆን የጋራ ሲሆን አሁን እኔ እንደው ምን አስባለሁ መሰለሽ ብዙ ቴራፒዎች አሉ አይደል ማለብ ላይ ፊዚዮቴራፒ ምን ቴራፒ ይባላል ሴክሹዋል ቴራፒ ያስፈልጋል አንዳንድ ሰዎች እንዴት ምስታቸው ማርካት እንዳለባቸው ሴቶች ባላቸው እንዴት ማርካት እንዳለባቸው አያውቁም ብላይንድ ናቸው አንዳንዱ ወንድ ምን ይላል ሴቷ የሱን ስሜት እንዲታረካ የተፈጠረች የሚመስለው ወንድ ሁሉ አለ በቃ እኔ ያገባሁት እኮ ልገናኛት እንደዚህ እኮ የሚያስብ ሰው አለ እንደሱ ግን አይደለም እርካታ የጋራ ነው አንዷ ሴትዮ ምን ትላለች ባሌ 365 ቀን ሴክስ ይፈልጋል በአመት ሁሉንም ቀን ማለት እኮ ነው ሰለቸኝ አለች 365 ቀን አስበሽዋል በየቀኑ አሁን ሁሉም ሰው ፍላጎቱ አንድ ይመስልሻል አንድ አይደለም ፍላጎታቸው የተራራቁ ሰዎች እንዴት ነው ባልና ሚስት የሚሆኑ ነው ጥያቄው ፍላጎታቸው ከተራራቀ እንዴት ነው ይሄ ፍላጎት መራራቁ በምንድነው የምታወቀው በግምት ነው አሁን ያንቺን ስሜት እኔ በግምት አውቃለሁ እንደው አይቼሽ ይታወቃል አይታወቅም በተግባር ብቻ ነው የምታወቀው እኔ ግን ብሆን ለምሳሌ የኔ ክላይንት ብትሆን እሱ በሳምንት 3 ቀን ፈልጋለሁ ቢል እሷ 1 ቀን ብቻ ፈልጋለሁ ብትል ለምን ይሄኮ ሁለቱም የሚደሰቱበት ነገር እንደሆነ ኢቭን ስለ ሴክስ ያላት አመለካከት ከልጅነቷ ጀምሮ ምን አይነት ነው ምንድነው ማይንድ ሴቷ ለምንድነው በሳምንት 1 ቀን ብቻ ይፈልገችው ኢቭን ላትፈልግም ትችላለች በአመት አንዴም ማይፈልጉ ብዙ ሴቶች አሉ ስለዚህ ለምንድነው ብዬ ጠይቃታለሁ ስለዚህ ያንን አሳሰቧን ማስተካከል ከቻለች ይሄኮ በጣም ብዙ ጥቅሞች ያሉት ነገር ነው ሴክሹዋል ላይፍ በራሱ ትዳርን ደግሞ እንዲቆም በደንብ ይሄ የሚያስተሳስራቸው ነገር ነው እንደ ቅመም ነገር ነው ብያምናለሁ ስለዚህ ለምንድነው ማድረግ ያልፈለግሽው ምን ነበር ባክግራውንዷ ሚሊዮን በደንብ አጥንተን እንደርስበታለን ከዛ በኋላ ግን ያንን አስተሳሰቧን ስታስተካክል ከባሏ እኩል እንኳን ባትደርስ ባንዴ ከዛ በኋላ ግን በሳምንት 4 ቀን የምትፈልገው እሷ አሁን አልትገኝ ትችላለች ስለዚህ ያስተዳደግ ጉዳይ ነው የባክግራውንድ ጉዳይ ነው ብያምናለሁኝ እንደዛ አስታርቃቸዋለሁ ብዬ ነው እኔ ማምነው የሴክስ ስሜት ከውስጣችን በጣም ይሞታል ሁሉ ነገራችን ከሱ ጋር የተገናኘ ነው ከሱ ጋር የተገናኘ ሁሉ ነገራችን እዚህ ምድር ላይ ራሱ ለመኖር የሚያበቃን እሱ ነው ያ የሴክስ ስሜት የእርካታ ስሜት ከውስጣችን ሳክ ቢደረግ ጸጥ ነው ፓወርፉል ነው ስለማናውቀው ነው በዚህ እኮ ነው ገብቶሻል ሴት ላከችው የሚባለው ለምን እንደሆነ ታውቂያለሽ አንዱ ከክብር ጋር ነው የሚያያዘው ግን ትልቁ ነገር ከሴክስ ጋር ነው የሚያያዘው ገብቶሻል ወንድ ልጅ ሴት እንዲታደንቀው ለምን እንደሆነ የሚፈልገው ገብቶሻል በጣም ፓወርፉል ነው ስለዚህ ምንድነው መሰለሽ አሁን አንቺ ያልሽው የምናስተካክለው ነው እሱ ጥሩ ነው በምክር ለምሳሌ አንዳንድ ሴቶች በሕፃንነታቸው ከሴክስ ጋር የተገናኘ መጥፎ ነገር አይቶ ጣልተው ይቀርዋሉ ወይ ዘመዳቸው የወይኔ ነገር ሰው ሲያስገድድ በሕፃንነታቸው ካዩ ያቺ ሴትዮ ስትል ካዩ አለቀ ከምን ጋር ያያይዙታል ሴክስን ከፔን ጋር ከስቃይ ጋር ነው የሚያያይዙት ከዛ ወንድን ጣልተው ቁጭ ይላሉ አሉኮ እንደዚህ አይነት አሁን እንደዚህ አይነቱ በቴራፒ በሳይኮቴራፒ መስተካከለው ትክክል ነው እኔ ያልኩሽ ያሉት ተፈጥሯዊ የሆነው ነው ለምሳሌ ጥሩ ነገር እንግርሽ ማህንነት አሁን ለምሳሌ አንድ ሴት አትወልድም ከተባለ አንድ ወንድ አይወልድም ከተባለ ምን ማድረግ ይቻላል ምን ማድረግ አይቻልም አይደል ኦኬ በህክምና ከተረጋገጠ ነው አዎ በቃ መውለድ አይችልም ሴቷ መውለድ አትችልም ከተባለ አሁን ተፈጥሮ አሁን እንቁላል ከሌላ እንትን ከሌላ ይቻላል እኮ አሁን አይገባኝ እኔማ አይቪፍም ተሞክሮ አይሆንም ከተባለ ምንም ማድረግ አይቻልም እሱ ነው ማለት የኔ ሐሳብ ለኔም አንዳንዴ ይገርመኛል ልጅ መውለድ ተራ ነገር አይደለም በተቻለ መጠን መውለድ የሚችል ሰው ሁሉ መውለድ አለበት በዚህ ምድር ላይ እኔ የምቆመው የቱ ነው ዝም ብሎ ማአት ወልደሽ እንደ እንስሳ መበተን ትክክል አይደለም አንድ ወይ ሁለት ወልዶ አይኔን በአይን ማየት ተራ ነገር አይደለም አንቺ እንደው ሰዎች ልክ እንደወለዱ ወዲያውኑ ይቀየራሉ ኢሚዲየትሊ ነው የሚቀየሩት ከወለድሽበት ቀን ጀምሮ ሌላ ሰው ነሽ ሌላ ኤክስፒሪየንስ ነው ስለዚህ አይኔን በአይን ማየት መውለድ ተራ ነገር አይደለም በጣም ያስፈልጋል ባንወልድ
አስበሽዋል? አሁን ከዛሬ ጀምሮ መውለድ ቆመ ቢባል ከተወሰነ ዓመት በኋላ ምድር ባዶ ይሆናል። ስለዚህ መውለድ ተራ ነገር አይደለም። ለምሳሌ እንግዲህ አንድ ወንድና ሴት ተጋቡ፣ ሳይጠኑ ሳይታወቅ ተጋቡ። ወይ ምስት ወይ ባል መሃኑ ነው። በባልሽ ምክንያት በምስት ምክንያት መሃኑ ነው መቅረት መውለድ እየቻልሽ ትክክል መውለድ እየቻልሽ ፍሬ እያለሽ በባልሽ ምክንያት አለመውለድ ትክክል ነው? እኔ አላምንም። ቆይ በደንብ አስጨርሽ። ቆይ መሆን ያለበት እድሜ ለቴክኖሎጂ አንድ ወንድና አንድ ሴት መውለድ ይችላሉ አይችሉም ሳይጋቡ ይረጋገጣል አይደለም? ሕክምናው አለ፣ ምርመራው አለ። ምን ችግር አለ? ለምን አያረጋግጡትም? ሄዶ ዶክተር ጋር ወንዱ ሄዶ ይለካል እኮ። እስከምን ድረስ ይለካል? አሁን አንዳንድ ጊዜ ሴቶች ወንዶች የማይወልዱት ስንፈተ ወሲብ ያለባቸው በአግባቡ የዘር ፍሬያቸው ፕሬትሬት አድርጎ አይገባም ተብሎ የማይወልዱ ሰዎች ሁሉ ግንኙነት ማድረግ እየቻሉ ያ ሁሉ ይለካል እኮ ይጠናል። ለምን አናጠናው? ወንዱ ሄዶ ሐኪሙ ጋር ሄዶ መርምሬ መውለድ ይችላል አይችልም? ዘሬ በቂ ነው? ዘር ፈሳሽ በቂ ነው? አንዳንዴ እኮ በቁጥር ካነሰም አይሆንም። ስለዚህ መውለድ እንደሚችልና እንደማይችል ከሴቷ ጋር ሳይገናኝ ማረጋገጥ ይቻላል። ሴቷም መውለድ እንደሚችል እንደማይችል ከወንድ ጋር ሳትገናኝ ማረጋገጥ ትችላለች። በቃ እድሜ ለቴክኖሎጂ ለምን አይረጋገጥም? እሱ ነው። በዛ ምክንያት አሁን አንቺ መውለድ እየቻልሽ ዘር መተካች እየቻልሽ ባልሽ መሃን ስለሆነ ደርቀሽ መቅረት የለብሽም። ትክክል አይደለም። ስለዚህ ምንድነው የምለው እኔ መጀመሪያውኑ ሳትጋቡ አረጋግጡ። በቴክኖሎጂ ተመርመሩ። እዚህ ጋር አንድ ነገር ምን አለ መሰለሽ፣ እኔ አሁን እኛ አንዳንዴ ራሳችንን እንዋሻለን እንጂ አሁን እንደምትዩ አንድ ወንድና አንድ ሴት መገናኘት ያለባቸው ከተጋቡ ብቻ ነው። ሪያሊቲው ምንድነው መሬት ላይ አሁን በጥናት የተደረጋገጠው ልጆቹ ገና በ10 በ8 ዓመታቸው ሴክስ የሚጀምሩት። አሁን ዛሬ ተጠናኮ ተነገረ እኮ። እስኪ ጠይቅ መቼ ነው የሚጀምሩት? በስንት ዓመታችን የጀመራችሁት? ሲጀመር አንድ ነገር ይሄ ነው በደንብ ተገንዘበኝ። ይሄ ስሜት ሴክስ የሚለው ሰው አስተምሮን ነው እንዴ? አይደለም። ኢንስቲንክት እኮ ነው፣ ውስጣችን እኮ ነው ያለው። አንቺ ከወንድ ጋር እንዴት እንደምትተኝ እናትሽ ነግራሽ ነው አይደለም ወይ? ብላክ ቦርድ ላይ ታጽፎ ተስሎልሽ ነው? ናቹራል እኮ ነው። ወንድ ሴት የሚፈልገው ሴት ወንድ የምትፈልገው ተፈጥሮ ውስጣችን ስላለ